ሁለታችንም የዝማሬ ጸካኛችን ማለት ነው። ነገር ስለዘርፈ አትበለኝና ምን ያህል ታናናሾቻችን መንገዳችን እንደሚከተሉ ላሳይክ። ቸርች ውስጥ እኔ ኳየር ነበርኩኝ። ባይ ዲፎልት ታናሽ ወንድሜ ኳየር ነበር። ሁለታችንም የዝማሬ ጸካኛችን ማለት ነው። ነገር ስለዘርፈ አትበለኝና ምን ያህል ታናናሾቻችን መንገዳችን እንደሚከተሉ ላሳይክ። ቸርች ውስጥ እኔ ኳየር ነበርኩኝ። ባይ ዲፎልት ታናሽ ወንድሜ ኳየር ገባ። ሁለታችንም የዝማሬ ጸካኛችን እንደ ማንኛውም ሰንዴ ስኩል ውስጥ ያደገ ልጅ ግን ኳየር ውስጥ ገባ። ከዛም በኋላ ሊትሬቸር ገባው። የስነ ጽሑፍ አገልግሎት ውስጥ ግጥም መጻፍ ራሱ አይችልም። ሊትሬቸር ገባ። ከዛ የሆነ ሰዓት ላይ ማለት ይከተላል። እኔ ያለፍኩበትን መንገድ ማለፍ ይፈልጋል። እኔ ሎጎ መስራት የጀመርኩት የግራፊክስ ነገር ውስጥ ኢንትረስት እየኖረኝ የመጣው ስራ እንዲያክፍል ያለው ግቢ ስገባ ምናምን ነገር እሰራ ነበር። አሁን ታናሽ ወንድሜ ግቢ ነው ያለው፣ ግራፊክስ መስራት ጀምሯል። ባይ ዲፎልት ሚሚክ ያደርጉናል። ያንን ፓዝ መሄድ ይፈልጋሉ። አሁን ታናሽ ወንድሜ ሊትሬቸር ላይ ጽሁፍ መጻፍ እንደማይችል ስለሚያውቅ አክት ያደርጋል። ጽሁፉን ግን ሞክሮ አይቶታል፣ አልፎበታል። እኔ ስቲል እየጻፍኩ አድርጌ ስላሳየሁት ማለት ይፈልጋል በዛ ውስጥ ማለት ነው። ልክ እንደዚህ ነው ማንችልም ማለት ነው። ታናሽ ወንድም ካለ ወይ ታናሽ እህት ካለችው ያንን መንገድ መጓዝ ይፈልጋል፣ ሞክረው ማየት ይፈልጋል። ደራይት ነገር እያደረግን በትክክለኛው መንገድ የምንጓዝ ከሆነ በዛ መንገድ ለመሄድ ኢንስፓየር እናደርጋቸዋለን። ከዛ በኋላ ደግሞ የሚያዩት እኛን ስለሆነ ጋይድም እናደርጋቸዋለን። ብዙ ከማውራት ይልቅ ኖሮ ማሳየት